ታገቢኛለሽ? ምንድነው ይሄ ቅራቅንቦ? ይሄ የቤተሰብ ስጦታ አያቴ ናት የሰጠችኝ። ደስ የሚልሽ መስሎኝ ነበር። ደሃ ነበረች። ለማንኛውም እኔ ይሄን አልቀበልም። ቀለበት ነው የምፈልገው፣ ትልቅ የአልማዝ ቀለበት። ነገር ግን እኔ እንደዚህ አይነት ቀለበት ማምጣት አልችልም። ቻው። ቆይ እባክሽ አትሂጂ። እጅግ በጣም የሚያምር ቀለበት አመጣልሻለሁ። ያለ ሰዓት ይሄን እስከምጨርስ ብቻ ነው። እሺ፣ አመሰግናለሁ። ፍጠን ፍጠን። እግዚአብሔር ሆይ ለምንድን ነው እኔ ሁልጊዜ እንደዚህ አይነት ጅል የሚያጋጥመኝ? ከዚህ ፊት ለፊት ስፖርት ካሬን አቁሜያለሁ። በጥንቃቄ ተመልከቷት። ኦፕስ፣ አመሰግናለሁ። ይሄኔ መልካም እድል ይሆናል። ታውቃለህ የመጀመሪያ ግንኙነት ምን ያህል አስደሳች እንደሆነ? ስላስታወስሽኝ በጣም አመሰግናለሁ። እና ይመስለኛል ይሄ በጣም ጥሩ ነገር ነው። ምናልባትም በአንተ የስፖርት ካር መኪና ራይድ ትሰጠኝ ይሆናል። ዋው ድምፅሽ! ይሄ በጣም ትልቅ ሀሳብ። ነፃ ሰውን እደውልልሻለሁ። ከዛ ምን እጠብቃለሁ እንግዲህ። በጣም ጥሩ። አድርጌዋለሁ። እንግዲህ ሁሉም ጌጣጌጥ መሸጫዎች ዝግ ናቸው። እጅግ በጣም ውዱን ቀለበት ይዤልሽ መጥቻለሁ። አግኝቻለሁ። ቆይ ምን ማለት ነው ደግሞ ይሄ? ይሄ ስልክ ቁጥር ነው ለሹፌሬ ቅድም የሰጠሽው። ሹፌርህ? አዎ፣ ይሄን የአርመን ሱፌን ሰጥቼው ነበር እና ስፖርት መኪናዬንም ጭምር ለቀኑ። ቆይ ይሄን ሁሉ ሰዓት ታዲያ አንተ ደሃ አልነበርክም? ከልቤ ነው ሀብታም ነበርኩ እና ተስፋ አድርጋለሁ አንቺ ይሄን ሁሉ እንዳላወቅሽም ጭምር። ቻው።